ፕላን ፕሌት መመገብ ምን ጥቅም አለው ብሎ ወንድማችን ጠይቆ ነበር። ፕላን ፕሌት መመገብ ከብዙ በጥቂቱ 3 ጠቀሜታዎች ታገኛላችሁ። አንደኛው በፍጥነት ጉልበት ለመጨመር ያግዛችኋል። ይሄም የሚሆነው ደግሞ ግሉኮስና ፍሩክቶስ በውስጡ ስላለ ወዲያው ጉልበት ለማግኘት የሚያስችላችሁን ኢነርጂ ይሰጣችኋል። ሁለተኛው ደግሞ አንቲኦክሲዳንስ ነው። አንቲኦክሲዳንስ መሆኑ ደግሞ በስፖርት በኋላ የሚኖራችሁን የስትራፕ ጫና ስሜትን ለመቀነስም ያግዛችኋል። ስለዚህ ስትመገቡ ይሄንን ከስፖርት በኋላ የምትመገቡ ከሆነ ይሄንን ጠቀሜታ ማግኘት ትችላላችሁ። ሶስተኛ ጠቀሜታ ደግሞ ዲሃይድሬት እንዳትሆኑ ያግዛችኋል። ይሄም ከስፖርት በኋላ ስትሰሩ የሚኖራችሁን የውሃ የመጠማት ወይም በውሃ የማነስ ችግርን ሊቀርፍላችሁ ያግዛችኋል። ነገር ግን ይሄንን ስትጠቀሙ ሌላም ጉዳት ሊያጋጥማችሁ ይችላል። አንደኛው በጣም አብዝታችሁ ከተመገባችሁ በጣም ፈስ ያስቸግራችሁ ይችላል። ሌላኛው ደግሞ የስኳር መጠናችሁ ከፍ እንዲል ያደርጋል። ያ ማለት የምትመገቡት ፕላን ፕሌት መጠኑ ከፍ ካለ ችግር ሊያጋጥማችሁ ይችላል። ይሄ ማለት የምትመገቡት መጠን ከፍተኛ መሆን የለበትም። ስለዚህ ይሄንን ምን እናድርግ ካላችሁ ፕላን ፕሌት ስትመገቡ አትሊስት ከ50 እስከ 100 ሚሊግራም ያ ማለት ወይ 1 ፍሬ ወይ 2 ፍሬ ብትመገቡ በቂ ነው። ያ ማለት ከዚህ በላይ ከተመገባችሁ እነዚህ ችግሮች እንዳያጋጥማችሁ ያረጋችኋል። በተጨማሪ አንተ ምን ስላመንከኝ አመሰግናለሁ። እናንተ ፕላን ፕሌት ምን ያህል ትመገቡ ነበር? ሐሳባችሁን ደግሞ ኮሜንት ላይ አሳውቁኝ።